Guess who's back? I am back. Shady's back. Tell a friend. ሰላም ውድ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛ። እንዴት ከረማችሁ? ለዚህ ቻናል አዲስ የሆናችሁ ሰዎች እኔ ማሂ ነኝ። እንኳን ወደ ማሂ ሾው በሰላም መጣችሁ። ዛሬም እንደገና በሌላ ቪዲዮ ተመልሰናል። ዛሬም በቀደም እንዳደረግነው ከቲክቶክ መንደር ሰብሰብ ያደረግናቸውን የተለያዩ አዝናኝ ኮሜንቶች አብረን እናነባለን። በጣም ደስ የሚል ቆይታ ይኖረናል ብዬ አስባለሁ። ቪዲዮውን አይታችሁ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ እጠይቃችኋለሁ። መልካም ቆይታ። በዓለማችን ብሎም በሀገራችን በርካታ የትራፊክ አደጋዎችን ተመልክተናል። በዚህም የትራፊክ አደጋ የተነሳ በርካታ ዜጎች ሕይወት ተቀጥፏል። ታዲያ የዚህኛው የትራፊክ አደጋ ግን ከማስደንገጥም ባለፈ በአሁኑ ሰዓት በርካቶችንም እያስገረመና ወቸው ጉድ እያሰኘም ይገኛል። እንዴት ወጥቶ ነው? እሺ ምን አለን ደግሞ? ለነገሩ እኮ እኛ እኮ ወገን እኛ እንግሊዘኛ ፈረንጅ እውነት የኛ ሀገር ያልሆነ ከኛ ሀገር ውጭ ኮንተንት ውስጥ እኮ ገብተን በአማርኛ ኮመንት የምንጽፍ ሰዎች ነን። ለዚያ አይ እስኪኒ ቦርን ቱ ቢ ፓይለት ፎርስ ቱ ቢ ድራይቨር። ይሄ በቃ ኢሞሽናል ዳሜጅ ነው በእውነት። እኔ እኮ ድሮም ስፈጠር አውቀው ነበረ። ፓይለት ነበርኩኝ እኮ አይገርሞችም? ጊዜ ነው እንጂ እዚህ መኪና ላይ ጣለኝ። እኔ ተመችቶኛል። እሺ አሁን የት ሆኖ ሊቀጣው ነው ትራፊኩ? ይሄኛው ደግሞ ያሳሰበው ትራፊኩ የት እንደሚቀጣው ነው። በላይም ቢሆን ይመጣል እንጂ አይቀርልም። እሺ ጉድ መጣ ገባዳ አይደለም መኪና ዛፍ ላይ ወጣ። እሺ ይሄ አደጋ አይደለም ችሎታ ነው። ኧረ ወይኔ እንቀጥል እስኪ። ሌላ ምን ተብሏል? የትራፊክ ቅጣት መሮት ነው 5,000 መኪና ታንቆ መሞት ጀምሯል። ኧረ ግን የኛ ዋልት እኔ ለማልቀስ ማለት ነው የእናንተን ችግር ወይም ደግሞ የአገሪቷን ችግር መስማት አይጠበቅብኝም። ዝም ብዬ ፊቴን ሳየው አልቅስ ይለኛል። ለኛ ህዝብ እንኳን እንደዚህ አይነት እንትን ሰጥተው ቀርቶ እንያ ጉድን እንይ ምን ተብልሃል የሚለውን እንይ። የመጀመሪያው ኮሜንት ምን ይላል መሰላችሁ? 4 ስክሮል አደረኩኝ ግን እዛው ነኝ። የፊቱን ርዝመት ነገር ነው የሁሉ ጉድ። ቀጣይ ኮሜንት መዶሻ በመንቀያው በኩል ነው የምትመስለው። ፊቴም በኒኬል ባዮ ራሱ እንደዚህ አይረዝምም ይለናል። እዚህ ጋር ደግሞ አስቡት፣ ፊታችሁን በኒኬል ስታዩት ወይም በማንኪያ ስታዩት እንዴት ሊረዝም ምን ስትላሰብከው ወንድሜ? በዚህ ፊት ርዝመት ይላል። ወር ብታለቅስ እንኳን መሬት እንባክ ጠባልም። ልክ እንዴ ወንዝ ምንድነው ከተለያየ ገባር ወንዞች እንትን እየተደረገ ይሄዳል አይደለ? ውሃው እየተሞላ ይሄድና ልክ የሆነ በረሃ ላይ ሲደርስ እንደሚዋጣ ሁሉ አረግፍ። እሺ ቀጣይ ቪዲዮ እኒና ኮሜንት እናንብብ። ይሄ ሰው ምላስ ነው። እንደው እስኪ ደህና ነገር የሚያስቅ ነገር አሳዩን ብቻ። ልጁን ሞራሉ የሚነካ ነገር ነግራችሁ ጉድ እንዳታረጉት። ይኸውላችሁ አንዷ እዚህ ጋር ምን እንደምትል፣ እኔ ግን አንተን ማግባት ፈልጋለሁ። ምን እያልሽን ነው አንቺ? እሱም ማግባትሽ ከሱ ምላስ መርዘም ጋር ምን ያገናኘዋል? ስትወለድ ምላስን ይዘው ነው እንዲያወጡክ? ወይ ጉዴ! ሰው በምላስ ለስንቱ ዓለም ያሳይበታል ይላል። አንተ እዚህ ጉንጭና አፍንጫ ታስልሰዋለህ። አይ ግራ የሚያጋቡኝ ኮሜንቶች አሉ፣ ግን እዚህ በጣም ግራ እያጋባችሁኝ ነው። እኔ ይቅርታ አድርጉልኝ። አንተም እዚህ የሆነ ሱዳን ያለው ወጥ ትቀምሳለህ። ይሄ የምትለዋ ቪዲዮ ክላሲካል ብትኖር አሪፍ ነበር። እዚህ ጋር
ምን አለ ምላስ ከሚረዝም ኩላሊትክ 4 በሆነልኝ። ምን ልታረጊው ነውማ? ምን ልታረጊው ነው? ኩላሊቱን 4 አርገሽ ሿሿ ሊበላ። አንተ ነህ እንዴ ለምስራቅ አፍሪካ ሴቶች አሽሙር የምታከፋፍለው? ይሄ በጣም ተሟሯል። በጣም ቀጣዩ የሰርግ ወቅት ነው። ሰርግ ሲሆን ደግሞ በጣም ብዙ ገጠመኞች ይኖራሉ። አንዳንዴ መኪና ሊበላሽ ይችላል። አንዳንድ ጊዜ ደግሞ ነዳጅ አልቆ ሊቆም ይችላል። አንዳንዴ ጎማ ሊተነፈስ ይችላል። በጣም ብዙ ነገር ይፈጠራል። እስኪ እነዚህን 2 ጥንድ ሙሽሮች ያጋጠሟቸውን እንይና የህዝቤን ኮሜንት እናነባለን። ወይኔ ጉዴ! ምን አሉ ነው አሁን? ወደኩኝ አትበል ምንድነው መውደቅ? ተነሳ እንደገና ደጋግመ ውደቅ። እሺ አሁን ሰርጌን ነው አወዳደቄን ነው ወይስ አሟሟቴን ነው አሳምረልኝ የሚባለው? እውነቷን ነው። ይሄ ግራ የገባው ነው። አንቺ በጣም ጥሩ ትመክሪያለሽ። ምን ሊሞዚን ታጥቶ ነው? እንደውም ከነ ድምጿ ነው የምልላችሁ። ምን ሊሞዚን ታጥቶ ነው? ግን እንደ ምክር ለወደፊቱ ሰርጋችሁ በባቡር ቢሆን። አይ እንግዲህ አንተ ይሄን ኮሜንት የጻፍከው ግለሰብ እርግጠኛ ነኝ ወደፊትም ወደ ኋላም የማግባት ቻንስ እልም ነው፣ ሽው ነው፣ ሸገተፍ ልሳፈር ነው መጣልሽ። ኧረ በስመ አብ። እሺ ፊቱ ሳይመሳሰል መቼ ነው እንደዚህ እግር ወደ ምፒት የሚቀይር አዲስ የሆነ ፊልተር እንደመጣ ያልነገራችሁኝ? ምን አድርጊያችሁ ነው? ምን ባስቀይማችሁ ነው? ይናገር የእርሶ እጆት ሌላ ሀገር ብብት ነው። እኔ ደግሞ አንቱ እያሉ እኮ ነው በቃ ሮስት የሚያደርጉት። አረ ጋይስ፣ አረ ይሄን የመሰለ ቪዲዮ እንደዚህ እየተፍታታን ተው እንጂ እንዴ! ሼር አድርጉ፣ በእውነት ሼር አድርጉ። ቀጣይ እናንብብ። ብልቶን ብብት አደረገሎት። እሺ እንቀጥል። አቤት ያኔ እኮ እንዴት ደስ ብሎን እንደምናይ። ወይኔ በላቸው። ይሄንን ዳንስ ለማየት የሰው ቤት ማጽዳቴ ትዝ ይላችኋል። በመስኮት ምናምን እየሄድን ሰው ቤት ምናምን ቲቪ ያላቸው ሰዎች ቤት እየሄድን ድሮ ቲቪ ስናይ እችን አይዶል እችን ዳንስ ለማየት ኢማጂን። ዋው! የሆነ ኤዲቲንግ ያለው እየመሰለኝ ነው የልጁ ቅጥነት። ይቅርታ አድርጉልኝና አንቺ የኔ አፍቃሪ አንቺ የኔ ምወድሽ እንደራስ። በተለምዶ እንደዚህ አይነት ሰዎችን ስናይ ያው አንድ ነገር ነው የምንለው፣ ራብና ጥጋብ። እስኪ ኮመንታችን ደግሞ ከዚህ የተሻለ ነገር ከሰጠን እኔ በሙሉ አይኔ ራሱን ለማየት ፈራው ይላል። ለምን እንዳይቀልጥ? በረዶ ነው እንዴ? ብሮ እሷ ስትፈጠር አንተ ምርቃት ሳትሆን አትቀርም። ወይኔ ወይኔ! ይሄ ደግሞ አሳቢ ነው፣ በጣም አሳስቦታል። ምኑ ቢያሳስበው ጥሩ ነው? ትንሽ ቦርጭ አውጥታካል። እንግዲህ ከዚህ ሰውነት ላይ ቦርጭ እግዚአብሔር ያሳያችሁ። እጁን እንዳትነቂው። እኔ በጣም ባይዘዌ ራብና ጥጋብ የድሮ ላይ ነው ያለው፣ ታምሮይ እሱ ላይ ነው ያለው። ህዝቤ እኮ እዚህ አድቫንስድ ሆኗል። ሰዎች የእጁ ቅጥናት ይላል፣ ቀዳዳ ቢኖረው ዋሽንት ይሆናል። ኧረ እኔ እኮ መጀመሪያ መጥረጊያ ይዘሽ ግቢውን እየጠረግሽ መስሎኝ ነበር። ወይ ማህበረሰብ ቻልናችሁ። चूड़ी बजी है कहीं दूर छन 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 በእርግጠኛነት ይላል 90ዎቹ ላይ ታስራ አሁን ተፈተነው። ኧረ ግፍ! ኤርትራ ተብሎ የሚሳለውን ስዕል ነው የምትመስለው ይላል። ምን አለ ቢያንስ እሺ ይሄን ፈገግታ አይታችሁ እንኳን አፕሪሺየት ብታደርጉለት፣ የሆነ ጥሩ ነገር እንኳን ብትሉት ምን አለ? እጅ ከባድነት።
የሆነ ነገር ከፊት ጁሪ ከን በከን እንዳያረግሽ የልማቱ ተጠቃሚ ተብለ ዶክመንተሪ ይሰራባል። ተው ሉዊስ ሱዋሬዝ አሁንም መናከሱን አላቆመም፣ ንክሻውን ቀጥሎበታል። ነገር ግን አሁን ላይ የተናከሰው የራሱን የቡድን አጋር ሱዋሬዝ የተነከሰውም ተጫዋች የራሱ የቡድን አጋር የሆነው የኢንተር ማያሚው ጆርዲ አልባ። ይህም ነገር የተፈጠረው ኢንተር ማያሚ ከኤልኤፍሲ ጋር ባደረጉት ጨዋታ ላይ ጨዋታውም ላይ ሜሲ ላይ አደገኛ ፎል ተሰርቶ ድሮ ትዝ ይላችኋል ዓለም ዋንጫ ላይ የመጨረሻው ፔናልቲ ኳስ ሊገባ ሲል ኳስ ከየት አመጣሽ እንዳትሉኝ፣ ሌላ ጥያቄ እንዳትጠይቁኝ፣ አላውቅም። እቺ ነው ማቀም ሊገባ ሲል ጋናና ኡራጋይ እየተጫወቱ ታስታውሳላችሁ እሱ ሞመንት። ከዛ በኋላ ኳሱን ሲለጋው በእጁ ያወጣበት ትሬን የዛኔ ተናክሷል አልተናከሰም? ግን ሱዋሬዝ በመናከስ ይታወቃል። ብዙ ጊዜ ግን ለናሽናል ቲም ሲሆን ነው ሲናከስ የምናውቀው። ግን ይህ ነገር ሱስ ሳይሆንበት አይቀርም። እሺ ሱዋሬዝ በቴክስትም ብታናድደው ስልኩን ይነክሰዋል። እውነት ያስብላል። የቻናል ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበረ። አይ ሆፕ ዩ ኢንጆይድ ኢት። እኔ በጣም ማለት እንዲውዬ ከምላችሁ በላይ ነው በኮመንት የተፍታታሁት። አይታችሁ የተሰማችሁ ማንኛውንም ሀሳብ አስተያየት ኮመንት ላይ እንድታስቀምጡልኝ እፈልጋለሁኝ። እንደዚህ አይነት ቪዲዮ እንዲቀጥል የምትፈልጉ ከሆነ ላይኩን በርከት እናድርገው። እሺ ስትገቡ ላይክ ያላደረጋችሁ ሰዎች አይታችኋል ቪዲዮን፣ እዚህ ድረስ መጥታችኋል። እዚህ ድረስ ስላያችሁኝ አመሰግናለሁ። ግን ስትወጡ ላይክ አድርጋችሁ እንድትወጡ እጠይቃችኋለሁ። ሰብስክራይብ ያላደረጋችሁም ሰዎች ፕሊዝ ሰብስክራይብ አድርጉና የኔ ቤተሰብ እንድትሆኑ እጠይቃችኋለሁኝ። በቀጣይ አሪፍ በሆነ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።